አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሉባባ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልኝ። ሀገሬ ልጆች ደህና ናችሁ? እኔ ሰላም ነኝ ወላሂ አልሐምዱሊላህ። ሁሉ አማን ነው። ከኔ ጋር ሁሉ ሰላም ነው። ያው በቪዲዮ እየመጣሁ አይደለም የተመቸ ስላል አይደለ ነው። ኢንሻአላህ ላይቭ ምናምን እየገባሁኝ አይደለም። እገባለሁ፣ ላይቭ መግባት እችላለሁ። ከ50 በላይ ሆኖልኛል ሰብስክራይቤ እና ሁሉ ሰላም ነው አይደለ? ዛሬ እስኪ እንዳወራላችሁ የፈለኩት ነገር ስለምንድን ነው መሰላችሁ? ያው እንደምታውቁት ሶሻል ሚዲያውን ሰሞኑን ያጨናነቀው ነገር አለ። ስለ ሙኒት ምናምን፣ ስለ ሂጃቧ መውለቅ፣ ስለምትናገራቸው አጸያፊ ቃላቶች፣ በቃ አራዳ ነኝ ብላ የምታወራቸው ነገሮች ምናምን አሉ አይደለም። እኛስ ከእነሱ ምን እየተማርን ነው? እነሱ ጋር ገብተንስ የምንሰጠው ኮመንት ምን አይነት ነው? ምን አይነት ሀሳብ ነው የምንሰጠው? ይዘናቸው ከእነሱ ላይ ቀንጭበን አንጥተን እኛ ወደ ራሳችን ቲክቶክ አካውንት ላይ የምንልካቸው የምናንሸራሽራቸው ቪዲዮዎች እኛን ይጠቅሙናል ይጎዱናል ወይ ነው። ሀባይቢ ምን መሰላችሁ? መጥፎ ነገር ማንም ጠቅሞ አያውቅም። እኛ የራሳችን ወግ፣ ባህል፣ ስርዓት ያለን በራሳችን ወግ፣ ባህል ልምድ ያደግን በጣም ስርዓት ያለን ልጆች ነን። አብሶ የገጠር ልጆች ከሆናችሁ በጣም በስርዓት ያደግነን ማለት ነው። ስለዛ የማንንም እንትን አያስፈልገንም። የራሳችን ባህል አለን። አራዳ ማለት ክብሯን የምትጠብቅ ሴት ናት። አራዳ ማለት ነውሯን የምትደብቅ ሴት ነች። በዚህ አብሶ በዚህ በከፋ ጊዜ፣ በዚህ ሁሉም በተገላለጠበት ጊዜ፣ በዚህ በጣም ያላስፈላጊ ነገሮች በሚስፋፉበት ጊዜ ምላሷን የቆጠበች ሴት ናት አራዳ ማለት ነው። እና ኮሜንትም ስንሰጥ ለኛ ሀራም ነው። የማያስፈልግ ነገር መኮመት አያስፈልግም። ከቻልን አላህ ሂዳያ ይስጣት ብለን ማለፍ ነው ያለብን። ግን የሚጠቅመንን ነገር ብቻ ይዘን ነው መሄድ ያለብን። የማይጠቅሙን ሰዎች ጋር ጊዜያችንን ማሳለፍ፣ እነሱን መገደብ፣ ለእነሱ ያልሆነ ነገር ኮሜንት እየሰጡ ወንጀላቸውን መሰብሰብ አስፈላጊ አይደለም ማለት ነው። ክርስቲያኖችም ሙስሊሞችም ወጋችን፣ የባህላችን፣ የኢትዮጵያዊነት ወግ ልማዳችን በጣም ደስ የሚል ነው። አስተዳደጋችን ማለት ነው። ሌላው ቀርቶ የወራዊ ግዴታ እንኳን ላይ ስንሆን ሌሎች እንዲያውቁብን የማንፈልግ ሰዎች እንኳን በግልጽ ልንናገር ቀርቶ አይደለም ይህንን ነገር እንዳያውቁብን ብዙ ጥረት፣ የታመምን ላለመምሰል ብዙ ጥረት ነው የምናደርገው፣ የገጠር ልጆች በተለይ ማለት ነው። እና ያ ነው የሚያምርብን፣ ያ ይሻላል ከአሁኑ መሰልጠን፣ ነውርን ከማውጣት፣ ገመናን ከማውጣት። እንደዚህ ሆንኩ እንደዚህ ጭራሽ ሆኖ የማይባል ነገር፣ አላህ የማይፈቅደውን ነገር ገላን ያለ አግባብ በሐራም ለማንም ማሳየት፣ ገላን እንደዚህ ነውራችንን እንደዛ አድርገን ከማድረጋችን አልፈን ደግሞ ቀጥታ በሶሻል ሚዲያ ሁሉም ይስማው ብሎ በአደባባይ ማውራት፣ ይሄ ኢስላም እንትን አይደለም። እንደ ኢትዮጵያዊነትም ደግሞ የኛ የኢትዮጵያ ባህላችንም ወጋችንም አይደለም። ስለዚህ እንደዚህ አይነቱን ነገሩን ስናይ በቃ መስማትም አያስፈልግም። ኮመንት መስጠትም አንቺ እንትን ብሎ መሳደብም አያስፈልግም። ምክንያቱም ትልቅ ሰው ነች እሷ፣ ትልቅ ሰው ነን እንኳን እሷ እኛም ትልቅ ሰዎች ሆነናል። ክፉና ደግ ለይተናል። የሚያስጠላብንን የሚያምርብንን እናውቃለን። ነገር ግን ገንዘብ ይኸው ነው ሀባይ፣ ወላሂ የማያስፈልግ የሆነ ገንዘብ ከአቅም በላይ ሲመጣ፣ ያለ እውቀት ማግኘት ሲመጣ ይኸው ነው፣ ያባክናል። የሰውን ጊዜ ያባክናል። የሰውን አእምሮ ያባክናል። ገንዘብ አስፈላጊ የማይሆነው ለዚህ ነው። በቃ በልካችን ሲሰጠን ነው ጥሩ። እንደገና ደግሞ ሳያውቁ ታውቀው ከፍተኛ ደረጃ ላይ በራሳችን ጊዜ ከፍ የምናደርጋቸው ሰዎች ናቸው እንደዚህ አይነት ነገር ውስጥ ወርደው ዘቅጠው የምናያቸው እና ልናያቸውም ልናሰማቸውም የሚሰቀጥጠን ከእንደገና ማለት ነው። እና በእንደዚህ አይነት ነገር ላይ ጥንቃቄ ማድረግ አለባቸው። የሚሰጡትንም ኮሜንት ሲጀመር ቤታቸውም አለመግባት፣ እንደዚህ አይነት የሚያስጠላ ነገርን አለመከታተል፣ ለራሳቸው ጊዜ መስጠት እና እኛ የሚያስፈልገን ምን አይነት ነገር ነው፣ የኛ ወጋችን፣ ደንባችን፣ ባህላችን አይደለም። ስለዚህ በሚያስጠላ ነገር ላይ ጊዜያችንን መስጠትም ሆነ ለእነሱ ኮሜንት በመጻፍ ለእነሱን በመሳደብ ሀራም ነገር መሰብሰብ የለብንም ማለት ነው። ያው ሾለክ እያልኩ ማየው በዚህ ጋር መስታወት ስላለ ሰው ከመጣ ብዬ ነው። ምክንያቱም ቪዲዮ መቅረጽ የማይፈቀድልኝ ነው፣ ይቅርታ። እና ያ ነገር ስለሆነ ያለው ለራሳችሁ ጥንቃቄ አድርጉ ማለት ነው። በተረፈ አብሽሩ፣ በያላችሁበት አላህ ይጠብቃችሁ ሀባይቢ። አላህ የሚጠቅመንን የሆነን ርዚቅ ይስጠን፣ የሚጠቅመንን የምንጠቀምበትን የሀገራችን ወግ ልማዳችንን ይዘን በቃ ጥሩ ነገር ለልጆቻችን የምናወርስ፣ ሚዲያ ላይም ሰርተንም ተጠቅመንም
በቃ በአሪፍ ነገር ብዙ አይዲያ እኮ አለ፣ ብዙ ደግነት አለ። በቃ እንደሚያምርብን ካለን አካፍለን ነውራችንን ደብቀን አለ አይደል። እኛ ሀገር እኮ ሐኪም ቤት ራሱ እስካሁን ድረስ ሂደው የማይወልዱ እናቶች አሉ። ማንም ሰውነቴን አያየኝም ብለው። እውነቴን ነው። ማንም ሰውነቴን እንዲያየኝ አይፈልግ። ኧረ እኔ ከእናቴ አላልፍም ከአባቴ አላልፍም፣ በቃ ሐኪሞች ምን አባታቸው ያውቃሉ ብለው የሚሉ ጠንካራ ሴቶች አሉ በሀገራችን በአሁኑ ደረጃ። እንኳንም አላህ ሁሉን ነገር ያለፈ በኋላ ክብረ ንጽህና ካለፈ በኋላ ከእንደገና ራስን አሳልፎ ሰጥቶ እንደገና ሰው ኧረ ቢስሚላ እንደዚህ አይነት ነገር እንኳን ሊደረግ በተፈጥሮ እንኳን የሚፈቀድ ነገር ሐኪም ቤት እንኳን መውለድ የማይፈልጉ ማህበረሰብ ውስጥ ነው ያደግነው። አልሐምዱሊላ። እና እንደዚህ አይነት ነገሮች ሲመጡ እንደዚህ አይነት ነገር ሲያጋጥማችሁ መጥፎ ነገርም አትናገሩ። አላህ ሂዳያ ይስጣችሁ ብላችሁ ነው ማለፍ ያለባችሁ። ምክንያቱም እኛ በአሁኑ ሰዓት ላይ ብዙ የሚያስጨንቀን ነገር አለ። ከቀን ወደ ቀን ሞት እየበዛ ከቀን ወደ ቀን እልቂት እየመጣ በተለያየ አጋጣሚ የሰው ህይወት እንደ ቀላል እየረገፈ ባለበት ሰዓት ላይ ዱዓ ነው የሚያስፈልገን። እንደዚህ አይነት ነገሮች ሲመጡ ሲጀመር እንደዚህ ሴት ልጅ ደፍራ እንደዚህ አይነት ትልቅ ሰው ከሷ ብዙ ነገር የሚጠበቅ ልጅ ያላት ኃላፊነት ያለባት እናት የሆነ ሰው እንደዚህ አይነት ነገር ሲናገር በቃ ዓለም ይቻልም በቃ ማውቂያዋ ነው እንዴ ምናምን ነው የሚያስብለው። እና ቆም ብለን እኛ መጠንከርና ወደ ራሳችን መመለስ ማሰብ ነው ያለብን ልላችሁ ፈልጌ ነው። ሀባይቢ በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ክረሙ። ላይክ አድርጉኝ፣ ሰብስክራይብም ስለምታደርጉኝ ስለምታበረታቱኝ ግን በጣም ነው የማመሰግነው። ኑሩልኝ። ከምር እኔ እንደ ስራ ቢዚ እንደመሆኔ እናንተ ባታበረታቱኝ ኑሮ እስካሁን ድረስ የትና የት በደረስኩ ነበረ። ጭራሽ ወይም ዩቲዩቡን ዘጋው ነበረ። ግን እናንተ የምትሰጡኝ ኮሜንት ደስ ስለሚል ስለምታበረታቱኝ ነው እስካሁን ድረስ የጠነከርኩት። ሁላችሁም በያላችሁበት ሰላማችሁ ይብዛ።